በጭንቀት ሲናወጥ ሰላም የካሉና የወይኗ ሚዲያ ተከታታዮች በሙሉ እንኳን ደስ አላችሁ። ዛሬ ደስ የሚል ቀን ነው። ብዙ ስደተኞችም ያለቀስንበት ቀን ነው። ለቅሷችን ግን የደስታ እንጂ የሀዘን አይደለም። የሀዘን አይደለም። አንዳንዴ የሰው ልጅ የሚያለቅሰው በሀዘን ብቻ አይደለም። ደስታ ነው ከአቅም በላይ ሲሆን ያስለቅሳል አይደለም። እንባ ያንቃል። ስለተደረገል ነገር ተመስገን ስትልም ታለቅሳለህ። እና ሌላ ብር ሰሙ ወደ ሀገር ገባች። ቤተሰቦቿ በሰላም አገኘች። ደስ ይላል አይደል? ከ13 ዓመት ስቃይ፣ ከ13 ዓመት መከራ፣ ከ13 ዓመት መራብ፣ ከ13 ዓመት መጠማት፣ ከ13 ዓመት የጾታዊ ትንኮሳ በኋላ ቢሆን እግዚአብሔር ይመስገን ዋናው ነገር ለቤተሰቦቿ በሰላም መድረሷ ነው። በእርግጥ እሷ አሁን የስነ ልቦና ተጠቂ ትሆናለች። ብዙ ነገሮች አሉ። ግን ቢሆንም እንኳን ገባች ለሀገሯ፣ እንኳን ለቤተሰቦቿ ደረሰችላቸው። ደስ የሚል ነገር ነው። ግን አዲስ ለምትመጡ ልጆች፣ ከኢትዮጵያ አዲስ የምትመጡ ልጆች እባካችሁ ተጠንቀቁ። ስራ ብላችሁ ሰው ቤት ስትገቡ ቢሮ ውስጥ ስራ ብሎ ሲያስገባችሁ ከ3 ዓመት በላይ ነው ልጁ 3 ዓመት ወይም ልጅቷ 3 ዓመት ሆኗታል። ከ3 ዓመት በላይ የሆነች ልጅ እሷን ነው የምትጠብቂው፣ እሷን ነው የምትንከባከቢው ስትባል እኔ አልሰራም በይ። ለምን ካሉሽ ልጅ መጠበቅ አልችልም። አይ ልጅቷ እኮ ጥሩ ናት፣ ልጁ እኮ ጥሩ ነው አያስቸግርም ብልሽ ለእኔ አልችልም። ምክንያቱም በጣም ትዕግስት፣ በጣም ልቦናሽን ማለት ነው ስነ ልቦናሽን በጣም የሚፈታተን ነገር ነው። ስለዚህ አልችልም። አዲስ መጣችሁ በልጅ ስራ አትግቡ። አዲስ የመጣችሁ ልጆች በልጅ ስራ አትግቡ። ይቅር፣ አይሰራ። ልጅ መጠበቅ እንደሚታሰበው እንደሚወራለት እንደዚህ እንደሚታየው ቀላል አይደለም። በጣም ትዕግስት የሚፈታተን የአንድ ቀን ስህተት የዘላለም ጸጸት፣ የአንድ ቀን ስህተት ምናልባትም ህይወታችሁን እስከ ማስጥፋት ድረስ እስከ መጨረሻ ህይወታችሁ ፍጻሜ ልትሆን ትችላለች። የአንድ ቀን ስህተት የእናንተ ህይወት እዛ ጋር የሚያበቃ ገባችሁ? ለምን መሰላችሁ እንደዚህ ብለው? እኔ ልጅ ጠባቂ ነኝ አውቀዋለሁ። ግን ስንት ቀን እግዚአብሔር ከስንት ነገር እንዳወጣኝ እኔ ነኝ የማውቀው። እግዚአብሔር ከስንት ነገር እንደጠበቀኝ እኔ ነኝ የማውቀው። ገባችሁ? ልጆቹ በጣም ሲጮሁ ሲያለቅሱ የሚናገሯችሁ ንግግር ምናምን ታውት ቢላ ይዞ መጥቶ ልጄ ሊወጋኝ እኔን ቢላውን ቀምቼ ራሱ ላይ መውጋት ነበር የፈለኩት። ግን ደግሞ ውስጤ ላይ አለ አረፊ ያልፋል እኮ ታይ ቢላውን ቀምቼ ተናድቼ እንደዚህ ወረውረውና ሄጄ ራሴን ነው ግንባር እንደዚህ ስመታው በተንልኝ ማለት ከዛ ደሜ ስለሚበጠበጥ ትወኛል። ራስ ምታት ህንዴቴ ወደ ራስ ምታትነት ይቀየራል። ከዛ ተዋሉ እንደዚህ ተነሳ ሐኪም ቤት ሁላ እስከ መድረስ ደርሻለሁ። ገባችሁ? ልጅ መጠበቅ ማለት በጣም ትዕግስት የሚፈልግ ስራ ነው። በጣም ትዕግስት። እኔ ትዕግስት እንደዚህ እንደ ሞባይል ካርድ ተገዝቶ የሚሸጥ ቢሆን ሱቅ ላይ እንደዚህ የሚሸጥ ቢሆን ትዕግስትን እገዛ ነበረ። ከምግብ በላይ ትዕግስት ነበረ የምገዛው። ጠዋትና ማታ ትዕግስት ነበረ ምግብ ሊሆነኝ የሚገባኝ። በቃ ሀላሉ ነው አይደል? ለማወቅ የምትፈልጉት እውነቱ ትዕግስት ነበረ የኔ ምግብ መሆን የሚችለው። ትዕግስት ለእኔ ምግብ ነበረ የሚሆነው። ትዕግስት ስትባሉ ይሄ ሰው ስም አይደለም። ትዕግስት በጣም ዋጋ የሚያስከፍል ነገር ነው። ልጅ ጠባቂ ደግሞ ስትሆኑ ትዕግስት አንድ የ4 ዓመት ልጅ ወይም 1 የ5 ዓመት ልጅ ያረብ ልጅ ከምትጠብቂ ማለት ነው 2 ቢላ የእህትማማቾች ቢላ ወይም የወንድማማቾች ቢላ ለ2 ደሞዝ አዋጥተውን ቢሆን እየከፈሉሽ ማለት ነው አስጂ ብትባዩ እሱ ይሻልሻል። ጠዋት አንዱ ቤት ከከሳት አንዱ ቤት ተስጃለሽ። ሰውነትሽ ይደክማል፣ ትዝያለሽ። ግን ብትደክሚም ብትዝይም ማታ ረፍት ስላለሽ ማለት ነው ጸጥ ረጭ ያለ እንቅልፍ ይወስድሻል። ትዕግስተኛ ስትሆኚ አንድ ስራ ሲሆን ገባሽ? ግን ልጅ ጠባቂ ስትሆኚ ደግሞ ወይኔ ሰውነትሽም ይዝላል። ስታወሪው ራሱ ያደክማል። ልጅ መጠበቅ ሰውነትሽም ይዝላል፣ አእምሮሽ ይበጠበጣል። ገባሽ? ጨጓራ በሽተኛ ትሆኛለሽ። የ1 የ4 ዓመት ልጅ ማሳደግ በኢትዮጵያ ሲመነዘር 10 ልጅ ይወጣዋል። 1 የ4 ዓመት ልጅ ኢትዮጵያ ሲመነዘር ማለት ነው የ7 ዓመታት ልጅ 10 ይመነዘራል። 10 ልጅ ይመነዘራል በኢትዮጵያ ማለት ነው። የ1 የ4 ልጅ እና አረብ ሀገር መታችሁ በልጅ ስራ አትቀጠሩ። ከተቀጠራችሁ ሜቢ ያሳድጉ እንኳን ብትባሉ ልጅ ከእናቱ ተወልዶ 2 ዓመት 6 ወር 7 ወር ተሰጥቷችሁ እስከ 3 ዓመት ሲሆናችሁ አሳድጉ።
ከ3 ዓመት በላይ ሲሆነው ማለት ነው። እረፍትን በሉ ምንም በሉ ብቻ ሀገራችሁ አለበለዚያ ደግሞ ሌላ ልጅ ሌላ ልጅ ተቀበሉ ድጋሚ ግዴታ ከሆነባችሁ። ካልሆነ ደግሞ ስራ ቀይሩ እንጂ ልጅ ጥበቃ ብሎ የ4 ዓመት ልጅ 5 ዓመት ልጅ 6 ዓመት ልጅ መጠበቅ ማለት ዛሬ ሌላ ዋጋ የከፈለችበት የአንድ ቀን ስህተት ስንት ቀን እሷ እንዳለቀሰችበት፣ ስንት ቀን እናቷ እንዳስለቀሳት፣ ስንት ቀን አባቷ፣ ወንድሞቿ፣ ባለቤቷ፣ ቤተሰቧ ብዙ ነገሮቿ አስለቀሰ። የአንድ ቀን ስህተት ነው። የአንድ ቀን የስንት ዓመት ልጅ ሌላ እንደሆነ ያላቅም ነባቱ ግን ዋጋ አስከፈላት። 13 ዓመት ማንም ተጫወተባት። 13 ዓመት ተደበደበች። 13 ዓመት ተጠማች። 13 ዓመት ተራበች። ብዙ ስቃይ እዛ እስር ቤት ደረሰባት ነው ለመናገር እኮ 13 ዓመት አይደለም ሰው ሀገር አይደለም ሰው እስር ቤት ይቅርና ማለት ነው ሀላሉ እዚህ ሜዳን ቤት እንኳን እየሰራ 13 ዓመት ይከብዳል። እስኪ ያለ ደሞዝ 13 ዓመት ስሩ ትባሉ ምንድነው የሚሰማችሁ? ትሰራላችሁ? አትሰሩም? አይሆንማ። ሌላ እስር ቤት ስትገባ የነበራትን ፊዚካል ሁላችንም እናውቀዋለን። ግን አሁን ያለችበትን ፊዚካል ደግሞ አይታችኋታል? የለችም። ስነ ልቦና ደርሶበት ስነ ልቦና ጫና ደርሶባታል። ብዙ ነገር የአካል ጉዳት በጊዜው እሷ እስር ቤት በነበረ ሰዓት ሲወጡ የነበሩ መረጃዎችን እያያችሁ ነው አይደለም? ምን ነበር የሚለው መረጃዎቹ ከባድ መረጃዎች ወጥተዋል። ግን እነዛ ሁሉ መረጃዎች ዋጋ ሲያስከፍላት የነበረ አንድ ቀን የሰራችው ስህተት ግን ጽዳት ብትሆንስ ምግብ ሰራተኛ ብትሆን ራሷ ላይ ነው የሚደርስ የሚችለው። ራሷ ላይ ሰውነቷን ልታጠቅ ትችላለች። የሆነ ነገር ይከሰታል። ሪስክ ይፈልጋል። ምግብ ሰራተኛ ኪችንም መስራት ሪስክ ይፈልጋል። በተለይ አሁን በዚህ በሙቀት ሰዓት ኪችን የሚሰሩ ሰዎች በጣም ሪስክ አላቸው። በጣም ሪስክ የወሰዱ ሴቶች ናቸው የሚሰሩት ኪችን ላይ። ግን እንደ ልጅ መጠበቅ አይሆንም። እኔ ይሄንን ቪዲዮ እየቀረጽኩላችሁ ልጅ ውጭ ነው። አሁን ስንት ሰዓት ነው? ሰዓቱ ይታያችኋል? 1 ሰዓት ቀን ላይ ማለት ነው። ደህር 1 ሰዓት ተኩል ነው። የኔ ልጅ ግን ውጭ ላይ ነው የተጫወተ። እኔ በር ላይ ሆኜ ነው ይሄን ቪዲዮ እየቀረጽኩት፣ በር ላይ ሆኜ ማለት ነው። እንደዚህ ያየሁት ሙቀት አይደለም። ይሄ ያለውበት ክፍል መንገድ ላይ ነው፣ ኮሪደር ላይ ነው ቁጭ ብዬ ቪዲዮ እየሰራ ያለሁት። ሙቀቱ ከባድ ነው። ሙቀቱ እያያችሁ ነው ፊቴ ላይ ወዝ በወዝ ያደረገኝ ሙቀቱ ነው እንጂ ቆዳዬ እንደምታዩት እንደዚህ ለስላሳ ሆኖ አይደለም። እሺ ሙቀቱ ፍን ሲያደርግ እንደዚህ ያደርጋል። ልጅ ስትጠብቁ ጠዋት አትሉ፣ ማታ አትሉ፣ ቀን አትሉ። በጣም ሪስክ የሚፈልግ ስራ፣ በጣም ዋጋ የሚያስከፍል ስራ ካላችሁ ልጅ መጠበቅ ነው። በምትችሉት አቅም መዳም ቤት ሆናችሁ ልጅ የምትጠብቁ ልጆች ራሳችሁን ጠብቁ። ትዕግስታችሁን ልጆቹ የሚያደርጉትን ነገር አንዳንዴ አይታችሁ ያልፋል ብላችሁ ማለፍ ቻሉበት። እናንተን ብቻ አይደለም ቤተሰባችሁን እንዳታስለቅሱ። ቤተሰቦቻችሁ በእናንተ የተነሳ በሽታ ላይ እንዳይወድቁ፣ ቤተሰቦቻችሁ በእናንተ የተነሳ ያልሆነ እንትን ላይ እንዳይደርሱ በምትችሉት መጠን ትዕግስተኛ ሁኑ። ትዕግስት ከሱቅ የሚገዛ ቤት ሁላችንም እንገዛለን። ልጅ የምትጠብቁ ሰዎች ፕሊስ በምትችሉት አቅም ራሳችሁን ጠብቁ። ራሳችሁን ጠብቁ። በቃ ተውት። ሌላ ስራ አይፈልግ። ልጅ ጠባቂ ከሆናችሁ መዳምሽ ምንም አይነት ስራ ብታዝሽ የለም አልሰራም። በቃ ልጅ መጠበቅ ከሆነ ልጅ ብቻ ነው የሚይዝልሽ፣ ልጁን ብቻ ነው። ከዛ ልጁን በእግዚአብሔር በቃ ጌታ ሁላችሁ በየበደየነች ጌታ ሆነ እሱ መጠበቅ ልጅ እኔ መጠበቅ አልችልም፣ አንተ ትችላለህ አይደለ? እኛ በሀገራችን ኢትዮጵያ ውስጥ ልጅ ጠባቂ መልአክ ተብሎ ነው። በቃ ልጅ ጠባቂ መላእክት አለ ተብሎ ነው የሚታመነው። እዚህ ደግሞ እንደዛ አይታመነው። አንድ ልጅ በተከታታይ ነው የሚሰራበት ቤት 2 መጀመሪያ ቀን ወደቀ፣ አዳልጦት እንደዚህ ወደቀና ሴራሚክ ላይ እጁ ተሰበረ። ከዛ በዛ ሰራተኞቿን ሴትየዋ ስትሰድብ እናንተ ከሷ ጋር ነበረ ሰራተኛዋ ለልጁ ሰራተኛዋ ለሴትየዋ ሰጣ። እሷ ምሳሌት በላ ወጣለች ሰራተኞች ጋር መጣ ማለት ነው። ከዛ ልጁ ሴትየዋን አልፈልግም ወደ ሰራተኛ ጋር ሊመጣ ሲል ወደቀ ከበር ላይ። ምንም አይነት ነገር የለበትም። ኖርማል ሴራሚክ ላይ ወደቀ። ይሄ እጁ ተሰበረ። ከዛ ሰራተኞቹ ተሳደበች፣ አበደች። አንቺ ነሽ ያልሽው አለ። ሳምንት አንውለም። ይሄ እጁ እንደዚህ ታሽጎለት እንደዚህ ሆኖ
እንደገና የጫማ ቁም ሳጥን ማለት ነው። የጫማ ሳጥን፣ ጫማ ካቢኔት፣ ጫማ ለማውረድ ሲሰቀል የጫማው ካቢኔት እንትን ነው። ይሄ እግሩ ከዚህ ጀምሮ እስከዚህ ከዚህ መታጠፊያው ጀምሮ ማለት ነው ከወገቡ ጀምሮ እስከ እግሩ ድረስ ተመታ። ቅጥቅጥ እንደዚህ የሆነ ሰው አውቆ እንደዚህ ቅጥቅጥ ያደረገው ነው የሚመስለው። ተሰባበረ ማለት ነው በሳምንቱ ልዩነት። በቃ ታበደ። አንድ ልጅ 2 ወድቆ ሲሰበር እትሄዱ ነበር ሰራተኛ ተባለ። ሰራተኛው አለቀሰች። ልጅ 3 ዓመት ልጅ ነው። አለቀሰች፣ አበደች። ሴትዮዋ ተሳደበች፣ ተቆጣች፣ ብዙ ነገር አለች። ግን ምንም ማድረግ አይቻልም። እግዚአብሔር ነው የሚጠብቀው። እነሱ እንትም የዛን ልጅ የተሰበረ ሴትዮዋ እንትን ብትል በቃ ፈጣሪ ነው አይደል ያመጣው ብላ አልሐምዱሊላህ ብላ ብትቀበል እግሩ ባይሰበር ነበር። ሰራተኞቹን ኢንሻአላህ ሞቱ፣ ኢንሻአላህ እንደዚህ፣ ኢንሻአላህ እንደዚህ አድርጋችሁ፣ ኢንሻአላህ ዘር ማንዘራችሁ ይጥፋ። አንዳንዴ ከአንደበታችን የሚወጡ መጥፎ ቃላቶች ዋጋ ያስከፍሉናል። እግሩን ደገመላት። ምንም አላለችም፣ ዝም አለች። ተሳደበች። ሰራተኛዋ ይሄ ልጅ በእጄ እንዳይሞትብኝ ብላ ጨነቃት። ችግር አይደለ ሌላ ሀገር ዜጋ ናት፣ እኛ ሀገር ኢትዮጵያዊ አይደለች። ግን አማራጭ ስለሌላት ቻለችው። ስድቡን ልጁ እስከዛሬ አለ። አመልያ ተደርጎለታል፣ ብረት ምናምን ተከትሎታል፣ ግን አልተሻለውም። ብረት ምናምን ተከትሎታል፣ ግን አሁንም አልተሻለውም ልጁ። አሁን ትላንትና ሜቢ ከትላንት ወዲያ መሰለኝ እግሩ ተፈቷል። ግን ቢፈታም አሁንም በዊልቸር ነው የሚሄደው እንጂ ግን ቀጥታ አይሄድም። አያችሁ ልጁ ከዛ ሲወለድ ጀምሮ ነው እዚህ ቤት አለው። ግን ሕፃን ልጅ እያለው ሁላችንም እንወደዋለን ስለማያስቸግር በቃ እንጠራዋለን ሁላችንም ስሙን። በቃ ሁሉም ተሸክሞት መዞር ነው የሚፈልገው። ተሸክመን ነው የምንሄደው። እኔ ጋር ይቀመጥ። ግን ነፍስ ሲያቅልቅ 3 ዓመት ሲሆነው መሳደብ ነው፣ ሰው ፊት ላይ መራቅ መጥፋት ነው። ጠላ ነው፣ አስጠላን። ያባችሁ አስጠላን። እሱም እኛ ሰራተኛ መሆናችን እናወቀ። እኛም ደግሞ እሱ የአረብ ልጅ መሆኑን እንትን አለን። ተው ነው ግን ሰራተኛው አልተወችም፣ እየተከፈላት አይደል? አማራጭ አላት። ከዛ ልጁ ይሄ ነገር ሲደርስበት ከባድ ነው። አያችሁ ሰራተኛው መታው ቢሆንስ? ሰራተኛው መታው የተሰበረ ቢሆንስ? የሰራተኛው እጅ አሻራ ሰውነቱ ላይ ቢገኝስ? ትታሰራለች። እጁን ስለሰበረች እጇ ይሰበራል። የገደለ ይገደል፣ የሰበረ ይሰበር፣ የሰረቀ ይቆረጥ አይደለም የሚለው ከጋቸው እንደዛ ነበር የሚሆነው። ግን አልሆነም። እግዚአብሔር ይመስገን ልጁ ስላለ ሰራተኛውም አለች። ልጅ ስጠብቁ ከ3 ዓመት በላይ የሆነ ልጅ አጠብቁ። ዋጋ ይፈልጋል። ሪስክ ያስከፍላችሁ፣ ዋጋ ያስከፍላችሁ። 3 ዓመት በላይ የሆነ ልጅ አይጠብቁ። አልችልም ምንም ነገር ቢሆን አልችልም ብለሽ ማሽፍትሃ አልችልም በሉ። አልችልም እኔ የመስለ ነገር የለም። ልጅ መጠበቅ ዋጋ የሚያስከፍል የምር ልጅ ጠብቃችሁ የምታገኙት ገንዘብ ራስ ያሳፍታል። ስላሰማችሁ ስላዳመጣችሁ ያደክማል ነው ልጅ መጠበቅ ስላለውበት በራሱ ያደክመኛል። ስንት ነው የሚያሰኘኝ። ለዛ ነው ሌላ ብትሰሙ አንቺ ወደ ኢትዮጵያ ስለገባች ደስ ብሎናል፣ እንኳን ለሀገሯ በቃት። ሌሎችም ደግሞ አሉ እስር ቤት እንደዚህ ስቃይ የበዛባቸው እንደዚህ መከራ የደረሰባቸው ለእነሱ ደግሞ እግዚአብሔር ይሆናቸው። ከዛ ውጭ ምን ይባላል? ምንም ማድረግ አይቻልም። ባይ መልካም ቀን